እና ብዙዎቻችሁ የምታውቁት ይመስለኛል ይህንን ታሪክ። ዴቪድ ራያ እስካሁን እዚህ አንገቱ ጀርባው ላይ ተነቅሶታል። ይህንን ውጤት 2-0 የሚለውን ብሬንፎርድ 2 አርሰናል 0 የሚለውን ውጤት ስቲል እስካሁን አንገቱ እዚህ ከጀርባው ተነቅሶ አለ፣ ንቅሳቱ አለ። ብዙ ጊዜ በኳሌታዎች ይሸፍነዋል። የሆነ ሰዓት ላይም ተጫዋቹ ላይ የብቃት ጥያቄ ሲነሳ መጀመሪያ ታቶን አጥፋ የሚል ጥያቄ ከ2 ዓመት በፊት ምናምን ሲነሳበት ነበር። ታቶ መጥፋት አለበት፣ እንዴት አርሰናል ያሸነፉበትን ውጤት ጀርባው ላይ ተነቅሶ አንገቱ ላይ ተነቅሶ ጨዋታ ያደርጋል የሚል የአርሰናል ደጋፊዎች ተቃውሞ ጭምር የነበረበት ሂደት እንደነበረ ይታወሳል። ከዛ በኋላ ምን ላይ እንደደረሰ አላቅም። ያስለቀቀው አይመስለኝም። ያው የማይለቅ ንቅሳት ነው። ነገር ግን በአርሰናል ቤት እያሳዩ ያለው አቋም ጥሩ ስለሆነ ያው ይሄ ጉዳይ እንደ ቢግ ዲል ሆኖ እየተነገረ አይደለም። ቢግ ዲል እንደ ትልቅ ጉዳይ እየተወራ አይደለም። ዛሬም ከብሬንፎርድ ጋር ስለሚጫወቱ ነው የታሪክ ትውስ ብሎኝ ያነሳሁት።